ያፌት ከእስር ቤት ወጣ። ቢኒ ደግሞ ባፌት ቅጥረኛ ተገደለ። ዳጊ ደግሞ የሉሊት ደግሞ እጇን ባፌት ባፌት ቀጣሪ ወይም ደግሞ ባፌት ጋርድ አንድ እጇን ተቆረጠ ማለት ነው። ናታን ደግሞ የጓደኛውን ሞት ሲነገረው በጣም ደነገጠ። ጼም ደግሞ እንደዛው፣ ቤዛም እንደዛው ማለት ነው። ኤፍራታ ደግሞ የተላከላት ብር ኬት ነው የተላከልኝ ብላ በመደንገጥ የሁሉም ደውላ ስትጠይቅ ማንም እንደማያቅ ምናምን ተነገራት ማለት ነው። ያው ቤዛም ደውላ ብሩን አስገብተሽ ያስገባሽልኝ አንቺ ነሽ ወይ ስትላት አይ እኔ አላስገባውም አለቻት ማለት ነው። ታዲያ ማን ነው ያስገባልኝ? አላቅም። ያፌትም ደግሞ ከታሰረበት ቦታ ደግሞ በድንገት ታሰረ ብለን ሳንጨርስ ደስታችን ታሰረ ብለን እንኳን እንትን ሳንል ያፌትም መጣ ወደ ቤት፣ ከስር ተፈቶ መጣ። እናን እሱ መጣ የቢኒን አስገደለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም ነው ወይ? የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን ዞትር መለቀው ቪዲዮ እንዲደርሳችሁ ያደረጋችሁልኝ የሌሎችም የጓደኞቻችሁ የዘመዶቻችሁ ሰብስክራይብ እንዲያደርጉልኝ የእህቶቻችሁ ሰብስክራይብ እንዲያደርጉልኝ ሸርሸር በማድረግ ተባበሩኝ። ዛሬ ይዤላችሁ የመጣሁት ሐረግ ድራማ 88 ይዤላችሁ መጥቻለሁ ማለት ነው። ጺና ቤዛ ምንድነው? ጺና ናታን እና ሉሊት እዛ ሶፋ ላይ እንደተኛች ጺን ደግሞ ስልክ እየጎረጎረች ነበረና አጋጣሚ ሆነና ቤዛን ከውጭ ስልክ አናግራ መጣች። ከዛ ጺ ደግሞ ጺ ማለት ነው ቤዛ የኔ ቆንጆ እንደዚህ ስቀሽ ስላየሁሽ በጣም ደስ ብሎኛል። እንደዚህ ፈካ ብለሽ ደስ ብሎሽ ስቀሽ ስለመጣሽ በጣም ደስ ብሎኛል ብላ አለቻት ማለት ነው። ስትላት ደሞም ወጣ አብዝተሻል፣ ስልኩን አልበዛም እንዴ አለቻት ማለት ነው። ስትል አይ ቤዚ ያው ትንሽ እንትን ነው ምናምን ብላ ዝም ብላ እንትን ያለቻት ነበረ። ናታን ደግሞ ከዚህ ተቀብሎ አይ እንደዛ ሆነሽ ደስተኛ ሆነሽ ስላየንሽ በጣም ደስ ብሎኛል፣ እንደዚህ ስስቂ ስላየሁሽ እንኳን በጣም ደስ ብሎኛል። ማለትም አሁን ላይ ትንሽ ተስፋ ያለሽ ትመስያለሽ። አዲሱ ፍቅረኛሽን በምን ደረሰ? ምን አይነት ሰው ነው ብሎ አላት ማለት ነው። ሲላት ደግሞ እሷም አይ ምናምን ብላ ስታስጠፋፋ አይ በቃ ታዩ ምናምን። ከዛ እንደዛም እንደሆነ ደግሞ የጺ ዳጊን ስልክ ደወለላትና ጺ ጉድ ሆንኩኝ ድረሽልኝ፣ ቶሎ በይ መድረስ ምትች ከሆነ አሁን ምናምን ሲላት ዳጊዬ የተፈጠረ ነገር አለ እንዴ? ምን ሆንክ? ምንድነው? ምን የተፈጠረ ነገር አለ? ከዛ ጺ ጉድ ሆንኩኝ አጎቴን አላት። አጎቴን ምን? አጎቴን ገደሉብኝ ምናምን ሲላት ከዛ እሷም ደግሞ ብላ በዛው ስልኩን እንደያዘችው ወደቀች። ቤዛም ደግሞ እየሮጠች መጣችና ጺ ምንድነው? ጺ የኔ ቆንጆ ምንድነው? ምን ሆነሽ ነው ብላ ስትላት ያው ማውራት አልቻለችም።
በዛው ፈዛ ቀረች ማለት ነው ፂ። ከዛ ናታንንም የሮጠ መጣና ምን ሆናችሁ ነው ፂ? ምን ሆነሽ ነው? ምንድነው ምናምን ብሎ መልሶ ደግሞ ስልኩን ተቀበላትና ሲሰማ ምን ብሎ ደንግጦ እንትን አለ ማለት ነው። ቢኒን ገደሉብኝ፣ አጎቴን ገደሉብኝ ምናምን ያለ ዳጊን ማውራት ጀመረ ማለት ነው። ዳጊን ማውራት ጀመረ። ከዛ እነሱ ደንግጦ በዛው እንዴት ወንድሜን ይገሉብኛል፣ እንዴት ጓደኛዬን ይገልብኛል ምናምን ብሎ ናታን በጣም ደነገጠ ማለት ነው። በጣም ደነገጠ። ከዛ በኋላ ደግሞ ያፌት እስር ቤት ነው ብለን እየጠበቅን ነበረ። በቃ ታሰረ ምናምን ብለን ደስታችን እንኳን ሳንጨርስ ተፈታና ቢኒ በጋርዱን እንዲያስገድለው ወይም ደግሞ ባልተጠበቀ ሁኔታ በአሳዛኝ ሁኔታ ቢኒንን እንዲያጠቃው አደረገ። ቢኒን ደግሞ ያለውን ኃይል ተጠቅሞ መጀመሪያ የያዘው ልጅ ግን እንደምንም አድርጎ እሱ እንትን ብሎታል፣ ይዞ እዛ መሬት ላይ ቀጥቅጦታል ማለት ነው። ምን ይመጣብኛል ሳይድ ደግሞ ከኋላውን ሌላኛው መቶ ባላሰበው ሁኔታ ባልገመተው ሁኔታ አጥቅቶታል ማለት ነው። እኛ ይሄ ያልጠበቅንም ነበረ። ቢኒ የዚህ ድራማ ወይም ደግሞ የዚህ እንትን በጣም ያስፈልገው ነበረ። በጣም ጎበዝ፣ በጣም አዛኝ የሆነ የሁሉም ሰው የጓደኛውን ወይም ደግሞ የሌሎችም አዝናኝ የሆነ ልጅ ነበረ። በእንደዚህ አይነት ነገር እናጣዋለን ብለን አላሰብንም። ግን ዞሮ ዞሮ ደግሞ ይሄ ያፌት ያለ ማን ይቆያል ማለት ነው። በጣም አሳዝኖኛል ቢኒዬ። ፂን ደግሞ ይሄ ነገር ሲነገራት ያው በዛ ላይ ፍቅረኛው ነው፣ በዛ ላይ ደግሞ እንትን ብላለች። አይናገሩም። ያው ቢኒም ደግሞ ባየው መሰረት እንትን ብሎ ነበረ። ባየው ነገር ከዚህ በፊት ካፌት ወንድም ወይም ደግሞ ካፌት ዘመድ ከሆነው ልጅ ስላያት ብቻ አለማግኘቱ፣ እሷም ደግሞ መቼ ደውልልኛል መቼ ቅርታ ይጠይቀኛል ብላ በምትጠብቅ ሰዓት በአጭሩ ቋጨባት ማለት ነው። እና በጣም ያሳዝናል። ናታንም ደግሞ በጣም ጸጸት ላይ ነው የደረሰው ማለት ነው። ምን አለበት መጀመሪያም ከእህቴ ጎን ሁን ብዬ ብገፋፋው ኖሮ ከእህቴን ራቅ ብዬው መጨረሻዬን ደግሞ እንደዛ ሆነ። አሁን እህቴን ሰው አትሆንም። ሌላ ቢቀር እንኳን ከእህቴ ጎን ቢሆን እኔን ጋር መጥቶ ከኔን ተለይቶ የብቻውን ሲሄድ አይገሉትም ነበረ። ዞሮ ዞሮ እንደ በፊት ሆኖ ቢሆን ከጎኑን ሆኜ እኔም ከጎኔ ሆኖ አንድ መብት እንፈልግ ነበር። አሁን ላይ ግን ያላሰብኩት ነገር እንዴት አንድ ጓደኛዬ አንድ አማካሪዬ እንዴት ይነጥቀኛል ብሎ ባፌትን ተናዶበታል። ካሁን በኋላ ነው ጦርነት የከፈተው ያፌት። ጦርነቱን አሁን ነው የከፈተው። አንድ ወንድሜን ወሰደብኝ፣ አንድ ጓደኛዬን ወሰደብኝ። አሁን እሱ ካጣሽ ሰው የምትሆንልኝ አይመስለኝም። ስለዚህ ወንድሜን ያስገደልኩት እኔ ነኝ ወይም ጓደኛዬን ቢኒን ያስገደልኩት እኔ ነኝ ብሎ በጣም ተጸጽተዋል ናታንን ማለት ነው። በጣም ከምነግራችሁ በላይ ተጸጽተዋል። ኤፍራታንም ደግሞ የተሰጣት ብር ከየት መጣ? ማን ነው የሰጠኝ? ማን ነው የላከልኝ? ብላ በጣም ደንግጣለች ማለት ነው።
ማን የላከልኝ ብላ ደንግጣለች። እናም ያፌት ከእስር ቤት ተፈቶ መጥቶ ተፈታህ እንዴ ያፌት ምን ተፈጥሮ ነበር ያሰሩክ? ምን ተፈጥሮ ነበር የታሰርክ? ብላ ስትናገረው ምንም ሊነግራትም ፍቃደኛ አይደለም። ያፌት አናግረኝ እንጂ ምንድነው አንተ አሁን ይሄኛው ሳምንት ሙሉ በሙሉ ጣል አድርገህ ትተኸኝ ያወራህኝም አይደለም ጣል አድርገህ ትተኸኝ ወደ ላይ ትወጣለህ። ምን ተፈጥሮ ነው ስትለው አይ ምንም ምን ይፈጠራል? ምንም አልተፈጠረም። ትንሽ ስራ በዝቶብኝ ነው። ሁሌ ስራ አለቀ ብለውኛል። ስራ የበዛብኝ ስላስቸገረኝ ነበረ። ታዲያ በምን ምክንያት ነው የታሰርከው? እሱ ደግሞ ኤፉዬ የኔ ንግስት ግን የሆነ ነገር አይቼ ነበረ እዛ ጋር ያየሁት ብር ወይም ደግሞ በአካውንት የገባልሽ ብር አይቼ ነበረ። ማን የላከልሽ? ከየት ነው የመጣው? ብሎ ሲጠይቃት በአንተ በአካውንትህን ወስጄ ነው አለችው። እንዴት በአካውንትህን ትወስዳለች? ታስታውሳለህ? የሆነ ቀን እኮ ካርድን ሰታኝ ነበረ። ስለዚህ በሱን አውጥቼ ነው አንዳንድ የምፈልገው የምገዛው ነገር ስላለ በእንደዛ ወስጄ ነው አለችው። አይ ያ ካርዱ እኮ እኔ ጋር ያለ መስሎኛል ሲላት ጊዜ አይ ካርዱን እኔ ጋር ነው ያለው። ለምን አንድ በቸገረሽ ሰዓት እኔ በሌለውኝ ሰዓት ከወጣሽ አንዳንድ የምትገዣቸው እቃ ግዢ ብለህ ሰተኝ ነበረ። እናም እኔም ደግሞ አስቀምጬው ነበረ። ዛሬ ግን ብሩን ካንተን ካርድ ነው ያወጣሁት ብለዋለች። ስትለው ጊዜ እሺ በቃ የኔ ንግስት አትጨናንቂ፣ እኔ ደግሞ ያ ካርድ እኔ ጋር ያለ መስሎኝ ነበረ አላት ማለት ነው። ከዛ በኋላ ደግሞ እንደዛ አላት። እሷም ደግሞ ያው እስካሁን ድረስ ያ ብር ማን ያስገባልኝ? ማን አለኝ እኔ? ማን ነው ይሄ ብር ሁሉ ሊያስገባልኝ የሚችለው? ገነት እናቴን እንደሆነች ማረጋገጥ አለብኝ። ግን እሷ እንደዛ ነገር አታደርግም። ዳጊም የዚህ ነገር ብር እንደምፈልግ የማንም አልተናገርኩም። ቤዚ ብቻ ነው የምታውቀው። ቤዚ ደግሞ ካላስገባችልኝ ሌላ ማን ነው የሚያስገባልኝ? ያፌትም ደግሞ ጠይቄው ነበረ። እሱም ኬት አመጣሽ ያለኝ ነው እንጂ አስገባውልሽ ያለኝ ነገር የለም ብላ ጥያቄ ሆኖባታል ማለት ነው። እናም የፍራታንስ ማን ነው ብሩን ያስገባላት? ማን ነው እንትን ያለላት ማለት ነው? ብሩን ኬትስ መጣ? የፍራታን አባት አለ ወይስ ማን ነው ብሩን ያስገባላት ማለት ነው? ሌላኛው ደግሞ የናታን አዲሷ ፍቅረኛ ማለት ነው ቁጭ ብላ ስልክ እያወራች እየሳቀች ነበረ። አጋጣሚ ሆነና እናቷን መጣች። እናቷን ስትመጣ እናቴ አንድ ነገር ላስቸግርሽ፣ የናታን ምን አደረግሽለት? የናታን አስተካከልሽለት ወይስ በምን አደረስሽው? እንትናሽ ደረሰ ስራ ፈልግለታለሁ ብለሽኝ ነበር። ከዛ ስራውን በምን አደረስሽው ብላ ስትላት የኔ ልጅ ባንድ የሚገኝ መስሎሽ ነው እንዴ ስራ? እና እንፈልግለታለን ቀስ ብለን። አረ ውለታ እንዳለብኝ ታቂ የለ ልጅሽን እኮ እሱ ነው ያዳነልሽ። ስለዚህ አንቺ እንደምንም አድርገሽ አንድ ስራ ፈልግለት። እኔ አላስቸግርሽም፣ ብቻ እሱን እንትን የሚልበትን ነገር አድርጊ፣ ስራ ፈልግልኝ፣ የሱ ብቻ አስደስችልኝ ስትላት እውነትሽ ነው? እሺ በቃ ችግር የለም አለቻት ማለት ነው። ከዛ የቤዛ ፍቅረኛ ደግሞ ሌላ ጊዜ በር ዘግቶ በር ከፍቶ ነው የሚወጣው። ሲገባ ይዘጋል፣ ገብቶ ይዘጋል፣ ሲወጣ ወጥቶ ይዘጋል። ከዛ ወንድሜ እንዴት ነው ደህና ነህ አለችው። ደህና ነኝ፣ አንቺ ደህና ነሽ አላት ማለት ነው። ደህና ነኝ አላት። ከዛ
ከወጣ በኋላ ደግሞ ስልክ ያወራ ሲስቅ ምናምን ስላየችው ከዛ እንዴ ወንድሜ ከማጋ ነው የሚስቀው እናቴ ወንድሜ ሲስቅ ያየሁት ወንድሜ ሲስቅ ያየሁት እውነት ነው ስትላት አታይም እንዴ ያየሽው አይደለም እንዴ የሳቀ ነው የወጣው እንግዲህ አለቻት ማለት ነው ስትላት እሷ ወይኔ ደስ ብሎኛል አለች እሺ በቃ አንዴ ወደ ክፍል ትገቢልኛለሽ ስልክ ላወራ ነበረ አለች እሷም ደግሞ እሺ ችግር የለም እገባልሻለሁ ብላት ሄዳለች ማለት ነው ቪዲዮን ይሄ ይመስል ነበረ አሰላሙ አለይኩም ወራህመቱላሂ ወበረካቱ ላይክ ሼር በማድረግ ተባበሩኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ በቅንነት ባይ ባይ ሀባይ ሻጎታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ